ባንተ ምን ስለሆንክ ነው ልጅቷን ብቻዋን መጣወና አጥራት ጀመረ። አራ አይደለም ይኸውልህ ተረጋጋ። ምንድን ሰላም ጤና ይስጥልን። እኔ በርግጥ አስቤ ማላቅም ዩቲዩብ ላይ የሆነ የፍቅር ጥያቄ ጠይቂያት ማሂን የፍቅር ጥያቄንም ተቀብላ ፍቅር ጀመርን አብረን እና ልክ አፕሎድ አድርጌ ስጨርስ ገና አፕሎድ ከመደረጉ ብዙ ቪው ራሱ አልነበረውም እና የለውም ዛቻ የተለያዩ ማስፈራሪያ ምናምን ደረሱኝ ማለት ነው። እና ጠይቃታለሁ ብዬ በስልክ ምናምን ብዙም ላትረዳኝ ትችላለች ብዬ ዛሬ እየጠበቅኳት ነው። ምናልባት የምር ከሆነና ከሌላ ሰው ጋር ግንኙነት ካላት ወደ መፍትሄ ለመሄድም እንዲሆን ሲሪየስ የሆነ ማስፈራሪያ ነው እና ከሌላ ሰው ጋር ምን አይነት ቅርርብ እንዳላት አላቅም። ግን እኔ እስከማውቀው ድረስ ብራዘርሊ ሲስተርሊ ጓደኛ ማቾች ነን እና እንደዚህ አይነት ነገር ይኖራታልን ብዬ ጠብቄም አስቤም አላቅም። ከኔም ትደብቃለች ብዬ አላስብም። ለዛም ነው እኔ ስለምተማመንባትም ነው የፍቅር ጥያቄ ጠየቅኳት እና አብረን እንድንሆን በጣም ፈልግ ነበር እና ጠንከር ያሉ ብሎክ ሳደርግ በሌላ ስልክ እየመለሱ ቴክስት ምናምን ይጽፉልኛል ማለት ነው በሷ ጉዳይ። በሴት ጉዳይ መጣላት ደግሞ ደባሪ ነገር ነው። ተነጋግሮ መፍታት እየተቻለና ወይ ደግሞ የሚያስፈራራውም እሷም ሶስታችንም አንድ ቀን ተቀምጠን ብናወራ ደስ ይለኛል። ድራማ ይሁን ፕራንክም ከሆነ ደግሞ ይሄን ያክል ረጅም ጊዜ እንጨቃጨቃለን ብዬ አልጠብቅም። ከአንድ ቀን ወይ ከሁለት ቀን አይበልጥም ብዬ አስባለሁ እና ግን ረጅም ሰዓት እንዲህ መነታረክ፣ ማስፈራራት፣ መፎከር ፕራንክም ድራማም አይመስልም። ለማንኛውም እሷን አሁን ማውራት ይሆናል። ምናልባት እውነታውን የምትነግረኝ ይመስለኛል እና በግልጽ ጠይቃታለሁኝ እና የሚደብር ነገር ነው ማለት ነው እንደዚህ አይነት ነገር መፈጠሩ ገና ከመጀመራችን። እሷን ሀሳቧን እና ያለውን እውነታ ካስረዳችን ደስ ይለኛል። ሪድም ከሆነ ተቀበዬ ምኖር ይሆናል ማለት ነው ወይ ደግሞ እሷ የምታመጣውን መፍትሄ ወይ ደግሞ አንድ ላይ ተማክረን የምናመጣው መፍትሄ ይኖራል ማለት ነው። እስከ መጨረሻው አብራችሁን ቆዩ። ቻናላችንን ሰብስክራይብ አድርጉ፣ ሼር አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። እወዳችኋለሁ። አብረን እንቆይ። ዌልካም። እንዴት ነሽ? ምንም በጣም ሀሳብ የገባት ይመስላል። አንዳንድ ጊዜ እኮ ህይወት ስትጀምሪ ፍቅርም ስትጀምሪ ሀሳብ ይገባሻል፣ ሀሳብ ታበዣለሽ። ዛሬ በአካል ያገኘሽ የደበቅሽ ነገር ካለ ብዬ ነው። ምንም የደበቅኩ ነገር የለም። እናንተ የደበቅከኝ ነገር አለ እንዴ? ደግሞ ልትነግረኝ የምትፈልገው ነገር አለ? ስለኔ አይደለም ስላንቺ ነው። ያው ስለኔ ምንም የተደበቀ የማታውቀው ታሪክ የለም። ታውቃለህ አይደል? እርግጠኛ ነሽ? እርግጠኛ ነኝ። እኔ ግን አይመስለኝም። ምን ማለት ነው? አይመስለኝም ማለት አይመስለኝም ነው እኮ። ስለምን ነው የምታወራው? አልገባኝም። አስረዳኝ እስኪ። እርግጠኛ ነሽ አንቺ በራስሽ ይሆን የተደበቀ ነገር የለም? ወይ ምንም የለም። እኔ በራሴ በጣም እርግጠኛ ነኝ። እኔ ግን አንድ ጥያቄ ልጠይቅሽ ፈልጋለሁ። ምን እንደምጠይቅ? የፍቅር ሪሌሽንሺፕ ውስጥ ነበርሽ በቅርብ ጊዜ? ኖርማሊ እኮ አንተም ማደርገውን የሚሄድበትን ከማን ጋር እንደማወራ ታውቃለህ አይደል? ደብቄ አውቃለሁ። ማታውቀው ሌላ የተደበቀ ታሪክ አለ? ማላውቀውን ነው ንገሪኝ ያልኩት። ምንም ማታውቀው የተደበቀ ታሪክ የለኝም። አንተ አለ? ሲጀመር ማለት ነው እያወራው አይደለም ስላንቺ ነው እያወራለሁ። ሲጀመር ማለት ነው አንተ እንደዛ ስላደረክ ነው አሁን እኔን እንደዚህ አይነት ጥያቄ እየጠየከኝ ያለው። አሁን አትናገር። ምንድነው የምናገረው? እኔ ምንም የደበቅኩት ታሪክ የለም። ለጭቅጭቅ አይደለም እኮ አሁን እኮ እኔ ምንም የደበቅኩት ታሪክ የለም። እንድንማከርና ካለም ወደ መፍትሄ እንድንሄድ ነው።
እኔ ከመሬት ተነስቼ አይደለም። አንተ የደበከኝ ታሪክ ያለ ይመስለኛል። አንተ የደበከኝ ታሪክ ስለኔ አይደለም እያወራሁ ያለሁት። እንድንፈልግ ንገረኝ። ስለኔ አይደለም እያወራሁ ያለሁት። እየሰማሽኝ ነው? ስላንቺ ነው እያወራሁ ያለሁት። እና ከደኔ የለኝም። ለኔ የሚላኩትን ቴክስቶች ራሳይሽ እንዴ? ምንድነው የምታሳየኝ? ምን ቴክስት አየሽ? ማን ይላከልኝ? እኔ አላውቀውም። ቁጥሩ ይኸው፣ ማንነቱን አላውቅም። ፎቶም የለውም። ምንም ስለሱ የሚያሳይ ነገር የለውም። አይ እንትን ነው ኖርማል ማለቴ ኖርማል ወሬ ነው። ምን ኖርማል ወሬ የምታወሪ ሰው ነው እንዲህ የሚያወራኝ ታዲያ? አዎ ኖርማል ነው የምናወራው። እኔ እስከማውቀው ድረስ እስከምታውቂ ድረስ አውርግጠኛ አንዳንድ ነገር እያመንሽ ነው፣ አንዳንድ ነገር ደግሞ እየደበቅሽ ነው ማለት ነው። ምንድነው የምደብቀው? በቃ ሁሉንም ነገር ታውቃለህ ሲጀመር። እና ይሄ ምንድነው? ምንም አይደለም። ይሄንንም እኮ አልነገርሽኝም። ይሄንን ደግሞ አላውቀውም። እኔ ነግሬ ነበር ረስተው ነው መሰለኝ ጭራሽ። አዎ አንቺ የነገርሽኝ እኔ ረስቼ አላውቅም። ለማንኛውም እኔ ከሱ ጋር ያለሽውን ብትፈቺ ደስ ይለኛል። ምንም የለኝም አልኩ። አንዴ ምንድነው የምፈታው? በቃ ምንም ነገር የለንም አልኩ። ሄሎሪ እንደምታው ድንገት አንተ ከሌላ ሰው ጋር ሌላ ነገር ካለክ ይኔማ ቤቢ ነኝ። ሰላም ነው? ሰላም። ከሰው ጋር ነው ለመጣሽ? ኧረ አይደለም። ወንድምሽ ነው? አለፈው ነገርሽ? አይደለም። አይ ወንድም ነኝ ነው ማለት ወንድሜ ነው ያልሽ? አይ አይደለም። ማን ነው እንዴ? ኧረ አንተ እስቲ ንገረኝ፣ ምንድን ነው? እሷ ፍቅረኛ ነች። አንተ ማን ነው? እኔ ነገርሽውም እንዴ? ማለት እኔ ምንም አይደለም ማለት ነው። እሱ ፍቅረኛ አይደለም። ምንም ወንድሜ ነው ብለሽ አላስታውስ? አይ ስትተቃቀፉ ራሱ ሌላ ነገር ነው የሚመስለሽ። ንገሪ፣ ያለውን ታሪክ ንገሪ። ምንም የለም። እናወራለን ግን ምንም ነገር የለም። እናወራለን ብቻ? አዎ እናወራለን። ማውራት ብቻ? አዎ ማውራት ብቻ። ስለምታወሩ ነው አብራችሁ የመጣችሁት? ያጋጣም ነው እኔ ልታስተዋውቂ ነው ወንድሜ ነው ብለሽ? አይ አይደለም። አባንተ ምን ማን ስለሆንክ ነው ልጅቷን ብቻዋን መታወናግራት? ኧረ አይደለም። ይኸውልህ ተረጋጋ። ምንድን እንዴ? ቆዩ እንጂ ምን ሆናችሁ ነው? ቆይ ምን ፈልገህ ነው አንተ? ችግር ምንድን ነው? ቆይ እስኪ ቆይ ላውራው። ቆይ ምንድን ነው ችግር? ቆይ ያላችሁ ነገር ምንድን ነው? እሺ ጸቡን ተው፣ ችግር የለውም። አሁን እዛ ጋር ካሜራ ምናምን አለ እና ምንድን ነው ችግራችሁ? ምንም ችግር የለብንም። በቃ አንተ እውነቱን አይደለም። ጸቡን ተውና አዋራ ምንድን ነው እያደረጋችሁ ያላችሁት? እሺ እዚህ ጋር ስትደባደቡ ምናምን ሰው እያያችሁ ነው አይደለም? ቆይ ምን እያደረጋችሁ ነው? ምንም እኮ አላደረግንም። ምንም ነገር እኮ የለንም እኮ እኔ እና እሱ እኮ ምንም ነገር የለንም። ኖርማል ቴክስት እኮ ነው የምናወራው። በቃ ትንሽ እርግጠኛ ነች? ለኖርማል ቴክስት ነው እንዲህ የሚሆነው? እሱ ኖርማል ቴክስት አይደለም የምናወራው። ለኖርማል ቴክስት ነው እንዲህ የሚሆነው? እሱ ኖርማል ቴክስት ነው። እናንተ እኮ የምናወራው ምን ነው? ተፈለኩ አንተ እውነት ይኸውልህ፣ አሁን ጸቡን ተውና አውራኝ አንተ። እኔ ምንድነው ጸብ ከሆነ ደግሞ እኔ እናንተ ብቻ ለብቻ እናወራለን። እሷ ከመሀል አውጣት። ችግር የለውም። አሁን እኔ ለጸብ አይደለም የመጣሁት። ብቻ እናገኛለን። በጣም ደባሪ ነገር ነው። ችግር የለውም። እሺ